1 ዓመት 6 ወር ነው አረኩ። ይሄን ዳይፐር በቃ ግዛቴ ነው፣ አይራቀኝም ከኔ የትም ቤት ይሄን አርጌ ነው የምሄደው። ሰው የሚያምር ልብስ ገዛል፣ እኔ ዳይፐር ገዛለሁ ነበር። ይሄ 1 ዓመት 6 ወር ነው አረኩ። ይሄን ዳይፐር የተጠላውበት የተናኩበት ሰው የሸሸበት የማጽን ካስር ተብዬ ነበር። ማጽንሽ ተቆርጦ መውጣት አለበት ሲሉ እሱ ተቆርጦ ወጥቶ ሽታው አልቆመም፣ ፈሳሹ አልቆመም። 6 ወር ኬሞ መውሰድ አለብሽ ተባል። 6 ወር ኬሞ ወሰድ፣ ፈሳሹ የቆመ አይደለም፣ ያዋቂ ዳይፐር መጠቀም አለብሽ ሲሉ ዳይፐር መጠቀም ጀመር። ልጆቹን አውጥቼ ነው የምጠቀመው። ድንገት አንድ ቀን ትንሹ ልጅ እንደ እማዬ ህፃንሽ እንደ ዳይፐር የምታረገው ስለ አውዝ ጋብር እስከሚመጣው ህፃንኛል ያላወቀ ሰው ሸራ ጫማ አርገሻል እንደ ይሉኛል። ሸራ ጫማ አላረኩም። እኔ የሚያውቁኝ የሸተቱኝ ይቀመጣል ከኔ ጋር። ዘይቱን ወስጄ በውሃ አርጌ የታጠብኩ ነበር። ታጠባለሁ እንደ በቆሎ አይነት መውጣት ጀመረ። በቃ ዱብ 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 ይላል። እሱን መጠቀም ከጀመርኩ በኋላ ነው እዛን ቀን መጥቼ የመሰከርኩበት ቀን ዳይፐር አርጌ ነው መሰከርኩ። እና እየተጠቀምኩ ያለ የቆመ መጣ፣ ፈሳሹ የጠፋ መጣ። ምንድነው ይሄ ነገር አለው። ዘይቱ እንዳልቅብኝ ውሃ አርጌበት በውሃ ቀልቅዬ ከቅዬ ታጠበበታለሁ ነበር። የደረቀ መጣና እጄ ጠየቁ። ጥቁር አንበሳ ጸበለሽ እንደ ያለ ማንጀቶ ገረፋ ይናት ደማርታ እየተጠቀምኩ ያለ ዘይቱን እየተጠቀምኩ ያለ ጭራሽ ቆሜ። ኢየሱስ ጌታ ነው። ሽታውም የለም። እኔ የሚያውቁ ባለሀብቶች ተሰብስበው እየተቀመጡ ነውና መሀላቸው እጄ ዱባል። ምን ሽታ ይመጣቸዋል እስቲ በእናታቸው ስለው ወደዚህ ይላሉ። ግጃማ ነው የለበስኩ፣ ምንም አላረኩ። በጣም አእምሮዬ ከአእምሮዬ የማይጠፋ ይሄ ሽታ እኮ አይቆምም። ለምንድን ነው ልጆችሽ ለነዚህ ሰዎች ሰተሽ አንቺ መዶኒያ ማትገቢ ያሉኝ። አሳድጋለሁ። 10 ዓመት ናቸው እና 8 ዓመት ናቸው። ወንድ ልጆች የእናት ፍቅር ይለያሉ። ይሄ ደግሞ የተለዩ ናቸው። እንቅልፍ ውስጥ ብድግ ይላል እና ማይ ደህና ነሽ ብሎ ተመልሶ ይተኛል። እንዴት ነው የሚሰጠው? እንደዚህ አሳድጌ እናትም አባትም ነኝ። አሁን 8 ዓመቱ ነው አባቱ ከሞተ። ብዙ ነገር መብላት ስለለመዱ እንደዛ ነው። አሁንም አቀርባቸዋለሁ። ፖስታ አሽጌ እሰጣለሁ። አባታችሁ ነው የላቀ ብዬ እሰጣቸዋለሁ። ጉዲፈቻ አሁን ደኑ ሰዱ ብዬ ለሰው ብሰጥ አይወስዱም፣ ከጀርባ ይመለሳል። አድጓል ይሄ ልጅ እንዴት እንደዚህ ትለኛለህ? እና አይ ሰፎቹ እቺ የሚያዩ መጣች ብዬ ስለሚሸሹ ደግሞ ትሸታለሽ ይሉኛል። ለምንድን ነው የምትሸቲ? ሻወር ትታጠብ እንዴ? አመድና ሎሚ አንድ ላይ አርግና አለች። እና አሁን የዛሬ ሳምንት 2 ሳምንት ያርኩ እርኩ እንዴ የለም። ድሮ እንኳን ሞደስ ዳይፐር ራሱ በቀን 2 ነው የሚያደርገው። ይሄ አካባቢ ሴት ስለሆንኩ ነው እንጂ በዚህ አካባቢ ከፍቼ ቢያሳያችሁ እሳት ያቃጠለ ነው። እሱ የሰጠኝን አበሽ ዘይት ጋር ነው ወደ ራሴ ተመለስኩ። እንዲያምሮብኝ የመጣው አሁን ትክክለኛ እናት ነኝ። በጣም ቆንጆ እናት፣ ለልጅ የምትሳሳ እናት። አሁን ይዤ ኦኪ ሲወጣ ራሱ ያምሩብኛል። ይዤ ቢወጣ ያምሩብኛል። እነዚህ ልጆች ለይቶ ነው የሰጠው። ልጅ አእምሯቸው እንደ ትልቅ ሰው ነው። አላቅም የሚበሉ ቢያጣ እንኳን እማዬ ችግር የለም ይለኛል። ይሄ ወፍሬ እንደዚህ ሰው ልጅ 160 ሆናል፣ ኪሎ 160 ሆነ። ብር አሁን ቢወርቅ ራሱ ክሬን ነው የሚያነሳኝ። የሰው ልጅ አነሳኝ። ለምን እዛው እንትን ሆናለሁ። ለምን እንዳልኩ እያስለቀሰች ትገለናለች። ደግሞ እግዚአብሔር ከዚህ ሰው ሲያወራ ቀላል ይመስላል። ቢነግርም የሚያምኑ የለም። በዚህ ለማን ላውራ? ግን አሁን ዳግም እድል የሰጠኝ ዳግም ሰው ያረገኝ ማንነቴን ሰው ትሸታለች የሚለው እሱ አላለም። መጣ ዳግም ለእናቴ ለልጆቼ እናት አርጎ እንድቆም አረገኝ። እድል ሰጣኝ። እድል እኔ መወደድ የማልችል ሴት ነኝ። እኔ እውነት እላቸዋለሁ፣ እውነት ሞት በብር ብገዛ እኔ እገዛለሁ። ለምን ልጆችን ከማላሰቃይ ድፍት ብል እነሱ ስቃያችሁን አላየም። እኔ ከማልሰቃይ ሞት በገንዘብ እገዛለሁ። ብገዛ ኑሮ ይሄ መጀመሪያ ቤቱ የተሰጠብኝ ነው። ይሄኛው ደግሞ ከዛ የተጻፈልኝ ነው። ይሄኛው ከዛ ተጻፈኝ ነው። እናት ነኝ። በቃ አሁን ኬሞ የሚባል የለም፣ ዳይፐር የሚባል የለም። ሞዶስ አላረግም። ምንም ቁምጣ ብቻ ነው አርጌ መጣው። ሻወርን ታጥቤ አባቴ ሰው ሲመርቅ የኢባብ እድሜ ይስጥ ይላል። እድሜ ቡፋ ሲፋከኑ ይባላል። ቡፍት ሙጣታ ያረጀ ኢባብ ያረጀ ቆዳውን ይጥላል። የታደሰ ይላል። የታደሰ ሰው ከገደለ እንጂ አይገደል። እንደዛ አይነት እድሜ ይስጥ። አሜን። ሰው ባይሰማም ፔንቴ ባይሰማም አንተ ጠረጴዛ ይሰማል። እርግጠኛ ነኝ፣ አምናለሁ። እግዚአብሔር አዛቢ ያነሳላል። እኔ ምንም አይደለም። አሁን እንደዚህ
እንደዚህ የምንገማበት የሸተትን አይደለም። እርግጠኛ ወይ ማወራው እግር የሌለበት እግር ትሰጣለታለህ፣ እጅ የሌለበት እጅ እንድትተክልለት ጋበር ይላል መፈት ያልተነካካ ቅባት ይሰጣል። ተባረኪ የልጆች ያልማ ይባርክ፣ ክፉ አይንካ። አሜን። አቦ ጅራ እድሜ ራሲ አሜን። ማን ረዳሉ ኢየሱስ ማን አገዛታሉ ማን አነሳታሉ ማን አቆማታሉ ክብር ያየውበት